ሰላም አለይኩም ወራህመቱላህ። እንዴት ናችሁ ውዶቼ? እንግዲህ የኢድ ስራ ጀምረናል። ዛሬ ልሰራ ያሰብኩት ዳቦ ቆሎ ነው። አብራችሁ በመጀመሪያ በምትፈልጉት ልክ ዱቄት ታደርጋላችሁ፣ ፍርኖ ዱቄት። ከዛም የተፈጨ ስኳር እዚህ ጋር አድርጋለሁ። ስኳር እንደ ፍላጎታችሁ ነው የሚሆነው። እኔ ጣፋጭ ስለምወድ ስኳር አበዛለሁ። ከዛን የተፈጨ ቀረፋ ነው። እናንተ ከፈለጋችሁ ሄልም ቫኒላም መጨመር ትችላላችሁ። የፈለጋችሁት መጨመር ትችላላችሁ። እኔ ቀረፋ ነው የጨመርኩት። ከዛን እንቁላል ነው። እንቁላሉን መትቼዋለሁ በጁሰር፣ በመፍጫ፣ በማንኛውም መፍጫ እንዲሁም መጨመር ትችላላችሁ። ግን የተሻለው እንደዚህ ፈጭታችሁ ስትጨምሩት ነው። እንቁላል እንደ ፍላጎቴ ነው እዚህ ላይ የተጨመርኩት 3 እንቁላል ነው። እናንተ እንደ ፍላጎታችሁ ትጨምራላችሁ። ቤኪንግ ፓውደር ጨምሬያለሁ። ከዛን አቦካዋለሁ አንድ ላይ። እዚህ ጋር የጨመርኩት ዘይት ነው። ሶሪ ዘይት እጨምራለሁ። ዘይቱን ሞቅ አድርጌዋለሁ፣ በደንብ ሞቅ አድርጌዋለሁኝ። ከዛን ማቡካት ነው። በዚህ ልክ ይሆናል። አያችሁ ፍርፍር ይላል። ከዛን የስጋ መፍጫ ታመጡና በሱ እየፈጫችሁ ኦቨን ውስጥ መጨመር ነው ማለት ነው። እንዲህ ያደርጋችሁ ፍርፍርም አድርጋችሁ መጨመር ትችላላችሁ። በዚህ መልክ ይወጣላችኋል። እጁ ትንሽ እዚች ጋር እንደ መፈርፈር ታደርጉታላችሁ። ፓስታውን እንዳይወጣ ትፈረፍሩታላችሁ። በእጃችሁን ከወረደ በኋላ መፈርፈር ትችላላችሁ። በጣም ቀላል ነው። ይሄን ይመስላል። እዩት። ከዛን ከተቆላ በኋላ ይሄን ይመስላል። በኦቨን ነው የተቆላው። ሰርታችሁ ሞክሩት። ቻው።